ሰላም ጤና ይስጥልን ውድ የጎልደን ቻንስ ቤተሰቦች እንደምን ቆያችሁ? ዛሬ የምንገኘው በድንቅ የታሪክ አሻራነቱ የሚታወቀው በፋሲለደስ መዋኛ ገንዳ ውስጥ ነው። ይህ የምታዩት ግንብና ገንዳ ዝም ብሎ የድንጋይ ክምር አይደለም። በ17ኛው ክፍለ ዘመን የኢትዮጵያ ስልጣኔ ምን ያህል ከፍ ብሎ እንደነበር የሚያሳይ የታሪክ ምስክር ነው። አጼ ፋሲለደስ ይህንን ገንዳ ሲያስገነቡ የሀገሪቷ የውሃ ምህንድስና ጥበብ ለዓለም አሳይተዋል። ከቀናት በፊት በአቅራቢያው ካለው የውሃ ወንዝ በቦይ እየተቀዳ የሚመጣው ውሃ ገንዳው ሞልቶ ለጥምቀት ሲዘጋጅ ጎንደር የጥንቷን ኢየሩሳሌም ትመስላለች። የሚሰማው የእልልታ ድምጽ፣ የሚታየው የወጣቱ መንፈሳዊ ቅናት እጅግ ልብን ይማርካል። ጎንደር የመንፈሳዊ መገናኛ ቦታ መሆኗንም አረጋግጠናል። ጥምቀት በክርስትና ሃይማኖት ዳግም የመወለድ ሚስጥር ነው። ጌታችን ኢየሱስ ክርስቶስ ወደ ዮርዳኖስ ባህር የወረደው ውሃን ለመቀደስና የሰውን ልጅነት ለመስጠት እንደሆነ ሁሉ ዛሬ ይህ የፋሲለደስ ገንዳ በሊቀ ጳጳሳት ቡራኬ ዮርዳኖስ ሆኗል። ካህናቱ ሃሌሉያ ተጠመቀ ኢየሱስ በፈለገ ዮርዳኖስ እያሉ በያሬዳዊ ዜማ ሲያመሰግኑ፣ ምዕመኑ ደግሞ በንስሐና በትህትና በረከቱን ለመቀበል ይሰለፋሉ። ይህ ውሃ ለእኛ የስጋም የጤንነትና የነፍስ መድኃኒት ነው። እንዴት አለ? እግዚአብሔር ይመስገን። እንኳን አደረሰ። እንኳን አብሮ አደረሰን። እሺ ዘንድሮ የጥምቀት በዓል ምን ይመስላል? የዘንድሮ የጥምቀት በዓል በጣም እጅግ በጣም ደስ ይላል። በእውነት ኢትዮጵያዊነት ማለት ጎንደር ላይ የታየበት ከህፃን እስከ አዋቂ ከትልቅ እስከ ትንሽ በጣም እጅግ በጣም ጎንደርን እንደሰማናት ከሰማናት በላይ ነው ያገኘናትና የዘንድሮ ጥምቀት እጅግ በጣም ያማረ እጅግ በጣም የተሳካ በጣም ቃላት አንደበት የሚገልጸው አይደለምና በጣም ደስ ብሎኛል። እሺ እናመሰግናለን። እሺ በመቀጠል ይህን ፕሮግራም እየተከታተሉ ላሉ ወንድሞቻችን እህቶቻችን እንዲሁም በመላው ዓለም ለሚገኙ የኢትዮጵያ ሕዝብም ሆነ ቱሪስቶች ምን መልእክት አለዎት? በመጀመሪያ የኢትዮጵያን እንዳለ በአጠቃላይ የኢትዮጵያን ሕዝቦች በውጭም ያሉ በአገር ውስጥም ያሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የጥምቀት በዓል በሰላም በጤና አደረሳችሁ እያልኩ እቺን ውብ የሆነች ሀገር እቺን ቆንጆ የሆነች ሀገር መተው እንዲያዩዋትና መተው ዳግም እንዲያከብሩባት በታላቅ አክብሮት እጋብዛለሁ። እሺ እናመሰግናለን በጣም እሺ እግዚአብሔር ያክብርልን። እሺ አሁን ነው እንግዲህ ድምቀቱ ውሃው ተባርኮ እንደተጠናቀቀ በመቶዎች የሚቆጠሩ ወጣቶች በረከቱን ቀድመን እናግኝ በሚል መንፈሳዊ ጉጉት ወደ ገንዳው እየዘለሉ ነው። ተመልከቱት ይህንን ትዕይንት። በየዓመቱ ዓለምን የሚያስደንቅ የጎንደር ልዩ መገለጫ ነው። ውሃው በጣሳ እየተቀዳ በዙሪያው ባለው ሕዝብ ላይ ይረጫል። ሰው ሁሉ በደስታና በፈንጠዚያም ዮሐንስ አጠመቀ እያለ እግዚአብሔርን እያመሰገነ ነው። በእውነት መንፈሳዊ እርካታው ልዩ ነው። ሰላም እናቴ እንዴት ነዎት? ደህና ነኝ እግዚአብሔር ይመስገን። እንኳን ለጥምቀቱ በዓል በሰላም አደረሰዎት ብያለሁ። እንኳን አብሮ አደረሰን። ዘንድሮ እስኪ የጎንደር ጥምቀት በዓል ምን ይመስላል? ጎንደር ጥሩ ነው። አበባ ሆኗል፣ አምሮበታል። በጣም እንግዳ እየተቀበልን ነው። ደስ ይላል። ጎንደር ዘንድሮ የተለየች ሆናለች። አበባ ነው። ደስ ብሎናል። ጥሩ ነው። ደስ ይላል። እስኪ ካለፈው ዓመት ወይም ደግሞ ካለፉት ዓመታት ዘንድሮ እስኪ በምን ለየት ያለ ይመስሎታል? ዘንድሮ አዲስ ሆኗል። ጎንደር እንደገና አብቧል፣ ተሰርቷል። አስፋልቱ ሁሉ ቤቱ ተቀያይሮ በጣም አምሮበታል። አሁን በሰላሙ ደግሞ ደህና ሆኖልናል። ሰላም አግኝተናል። በጣም የሰላሙ ጉዳይ ጥሩ ነው። በጣም ደስ ይላል። እስኪ በስተመጨረሻ እድል ስጦትና እንኳን አደረሳችሁ ማለት የሚፈልጉት ሰው ካለ? እንኳን አደረሳችሁ ላለው ሁሉም ሁሉ ኢትዮጵያ እንኳን ለዚህ ዓለም ለዚህ ጥምቀት አደረሰና አደረሳችሁ። እሺ እናመሰግናለን። እሺ መልካም በዓል። እሺ
የጎንደር ጥምቀት ያለ ወጣቶች ሆበሉ ጭፈራ ሙሉ አይሆንም። ይህ ወግ ካለፈው ትውልድ ወደ አሁኑ ትውልድ የተላለፈው የጀግንነትና የደስታ መገለጫ ነው። ወጣቶቹ በቡድን ሆነው እጃቸውን አጣምረው በአንድ ድምጽ ሆ እያሉ ሲዘሉ ምድሪቷ የምትንቀጠቀጥ ይመስላል። ይህ ጨዋታ ሃይማኖታዊ በዓሉን ማህበራዊ ውበትን ያጎናጽፋል። በየመንገዱ የሚታየው የወጣቶች ግርማ የጎንደር ኩራትና እንግዳ ተቀባይነትን ለዓለም ያሳያል። ሰላም እንዴት አለ? እግዚአብሔር ይመስገን ሁሉ ሰላም። እንኳን ለጥምቀቱ በዓል በሰላም አደረሰ ብለን አደረሰን። እሺ ከየት ነው? አዲስ አበባ። ከአዲስ አበባ። እሺ ጎንደር እንዴት አያት? ጎንደርን ለሰባተኛ ወይ ለስምንተኛ ጊዜ ስመጣ ነው። ከቡያውኑ ደግሞ በጣም የደመቀና በጣም ያማረ ውብ የሆነ ነገር ነው። በጣም ደስ ይላል። እሺ ይህን ፕሮግራም እየተከታተሉ ላሉ መላው ዓለም ለሚገኙ ህዝቦች ምን መልእክት አለዎት? እንግዲህ አሁን በዚህ ዓለም ላይ አሁን እየተከታተሉ ላሉ ሰዎች እንግዲህ የጥምቀት በዓል የፍቅር፣ የደስታ፣ የሰላም እንደሆነ የሚያሳይ በዓል ነውና እድሉን ያላገኙ ሰዎች ጎንደር ላይ መጥተው ቢከትሙ ብዬ አስባለሁ። ይሄን በዓል ባያመልጣቸው ብዬ አስባለሁ። ደስ ይላል። እሺ እናመሰግናለን። መልካም በዓል። እሺ ዮሐንስ አጠመቀ በፈለገ ዮርዳኖስ እያል በረከቱን እየተቀበልን ነው። ሰላም እንዴት ናችሁ? እግዚአብሔር ይመስገን። እንኳን አደረሳችሁ። እንኳን አብሮ አደረሰን። በጣም አምሮባችኋል። እናመሰግናለን። እስኪ የለበሳችሁት ልብስ እስኪ የትኛውን አካባቢ ይወክላል? የለበስነው ልብስ ኢትዮጵያ ውስጥ አማራ ክልል ወደ ወሎ ምድር አካባቢ በአብዛኛው የሚጠቀሙት የባህላዊ ልብስ ነው። እኛ ደግሞ ጎንደሬዎች ነን። አለባበሱ ደስ ስላለን ነው የለበስነው። ደስ ይላል። እስኪ እንዴት አያችሁት? የጥምቀት ድባብ እንዴት ነበር? እስኪ ያለውን ነገር እስኪ። የጥምቀት ድባብ በጣም ደስ የሚል በጣም ያምራል። ያው እንግዲህ ፈጣሪ ደግሞ ለዛሬ ዓመት ደግሞ ያድርሰን እላለሁ። በጣም ያምራል ጥምቀት። እስኪ አንቺስ የጥምቀት ድባብ እንዴት ነበር? እስኪ የጥምቀት ድባብ እንደምታየው በጣም ነው ደስ የሚለው። እንደሷ እንደነገራችን አለባበሳችን የወሎዬዎችን የሚያመላክት ሲሆን እኛ ያለነው ጎንደሬዎች ነን ወይም ያለነው ጎንደሬዎች ነን እኛ ማለት ነው። ግን ያው እኩልነት የሚባል ነገር አለ የለ ከማህበረሰብ አንድ ማህበረሰብ እኩልነትና የሌላን ባህል ለማስተዋወቅ ደግሞ ያለነ ተነሳሽነትና ከአንደኛው ባህል ሌላኛው ባህል እኩል እንደሆነ ለማሳየት ያክል የወሎዬዎችን ወጣ ያለ የለም ከወሎዬዎች አለባበስ ብለን የለበስነው ነው ማለት ነው። የጥምቀት በዓል ደግሞ እንደሚታየው ነው በጎንደር በጣም ነው ደስ የሚልና ደምቆ እየተከበረ እንደሆነ ያሳያል ማለት ነው። አመሰግናለሁ። እሺ በጣም ደስ ይላል። እስኪ ጥምቀትን በጎንደር ያላሳለፈ በመላው ዓለም የሚገኙ ህዝቦችን ምን አይነት መልእክት እስኪ? ጎንደሬዎች ለየት ያሉ ናቸው። በጣም ደመቅ ያለ ነው። ሌላ ሀገር የምትኖሩ ወይ ደግሞ በሌላ ማህበረሰብ የምትኖሩ እየመጣችሁ ጎንደር እንድታዩትና እየመጣችሁ እንድትጎበኙት ጎንደር በጥምቀት የታወቀችና በማህበረ ቅዱሳን ሀገር እና የቅዱሳን ሀገራት እንደሆነችና እየመጣችሁ ጥምቀት እንድትውሉና እንድትጎበኙ ስል አስተላልፋለሁ ማለት ነው። እሺ እናመሰግናለን። እስኪ ወደ አንቺ ልሂድ። እስኪ እንዴት ነበር ጥምቀት? ጥምቀት ቆንጆ ነው። በጎንደር የሚታበረው ጥምቀት ቆንጆ ነው። ደስ ይላል። እሺ ጥምቀት ቆንጆ ነው። በጎንደር ነው እኛ
የወሎን ስለማስተዋወቅ እንደዚህ አምሮብናል እና ከሌላ ሀገሮች ነው ጎንደር በጥምቀት የምታከብሩ አመለካከት ያስተላልፋል። እናመሰግናለን። እሺ መልካም በዓል። እሺ መልካም በዓል። እሺ እናመሰግናለን። በዚህ በደመቀ በዓል መሃል ሌላው የሚናፍቀው ትዕይንት የሎሚ ውርወራ ነው። ጥምቀት በጎንደር ባህል የፍቅርን በዓል ነው። ወጣቶች ያዘጋጁትን ሎሚ ለሚወዷት ልጃገረድ በመወርወር የልባቸውን መሻት ይገልጻሉ። ይህ ጥንታዊ ባህልም ዛሬም ድረስ በጎንደር ጎዳናዎች ላይ ይንጸባረቃል። ባህሉ የጸሎት ብቻ ሳይሆን ቤተሰብ የሚመሰረትበት፣ አዳዲስ ወዳጆች የሚታሰሩበት የፍቅር አደባባይ ነው። እግዚአብሔር ይመስገን። እስኪ ጎንደር በጥምቀት ምን ይመስል ነበር? ዛሬ ድባቡ ምን ይመስል ነበር? በጣም አሪፍ ነው። እንደምታየው እንግዲህ ያምራል። በጣም ወደነዋል። በጣም እስኪ ምን የተለየ ነገር አያችሁ? ሁሉ ነገር የተለየ ነው። አዚያ ወይስ ከዚህ ሀገር ናችሁ ወይስ? አዎ እዚሁ ነን። እስኪ ጎንደርን እስኪ ግለጹልን እስኪ በቃል ምን ይልግለጽልህ? ያው ለስሟ እናትዋ ጎንደር። እስኪ አንቺስ እሺ ምን ይመስል ነበር? እስኪ ዛሬ ጥምቀት በጣም አሪፍ ነው። ያው ብዙ እንግዶች መጥተዋል። አሪፍ ነው። ምን የተለየ ነገር አለ? ያው የህዝቡ ፍቅር አንድነቱ ምናምን ደስ ይላል። እስኪ በቃ አንቺን ድጋሚ ልጠይቅሽ እስኪ ጎንደርን እስኪ በአንድ ቃል ግለጭልኝ እስኪ። ያው እንደ ስሟ እናትዋ ጎንደር ሌላ የለውም። እሺ እናመሰግናለን። በቃ እሺ መልካም በዓል። እናመሰግናለን። እናንተ መልካም በዓል። እሺ መስገን በጣም አምሮብሻል። አመሰግናለሁ። እስኪ የለበሽው ልብስ የትኛውን አካባቢ ይወክላል? የወሎ ነው። የወሎ። ዋው ደስ ይላል በጣም። እስኪ ዛሬ ጎንደር ላይ ጥምቀት ምን ይመስል ነበረ? ደስ ይላል። ናት በጣም ነው ደስ የሚለው። አመሰግናለሁ። ውድ የጎልደን ቻንስ ቤተሰቦች እንደተመለከታችሁ ጥምቀትን በጎንደር እንደዚህ ድምቅ ፍክት ባለ መልኩ አሳልፈናል። ስለተከታተላችሁን ከልብ እያመሰገን ቤተሰብ ያልሆናችሁ ከታች ሰብስክራይብ የምትለዋን በተን በመጫን የቤተሰባችን አባል እንዲሆን እንጋብዛለን። መልካም ቆይታ፣ መልካም በዓል። Yes,